ሰላም የዩቲዩብ ተከታታዮቻችን እንደምን አላችሁ? ዛሬ ደግሞ እንደተለመደው በአዲስ ቪዲዮ መጥተናል። እንዲሁ ዛሬ ደግሞ ልናሳያችሁ የምንሞክረው የሳይድ ሚረር የሚባለውንና ፓወር ፎልዲንግ እንዴት ነው ውስጡ ስፖኪያችን ውስጥ እንዴት ነው የሚሰሩት፣ ምን አይነት ሞተር ነው የሚጠቀሙት፣ እንዴት ነው ስፖኪያችንን አንግሉን መቀየር የምንችለው፣ ሲስተሙስ ምን ይመስላል የሚለውን ነገር ውስጡን ስፖኪውን ፈተን እነዛን ሲስተሞች እንዴት ነው የሚሰራው የሚለውን ነገር ለማየት እንሞክራለን ማለት ነው። በመጀመሪያ እንደምትመለከቱት ሚረራችንን ወይም ደግሞ መስታወታችንን ከፊት ለፊት የሚገኘውን ለማላቀቅ እንሞክራለን። ውስጡን ያለውን ነገር በደንብ ለማሳየት ከላይ ያለችውን ሚረር መጀመሪያ የምናላቀቅና የምንፈታ ይሆናል ማለት ነው። በምታዩት መንገድ በአንድ ሳይድ በኩል በመፍታት ሚረሩን በቀላሉ ማስለቀቅ እንችላለን። እንደምታዩት እዚህ ጋር ሚረራችን ኦልሬዲ ወይም ደግሞ መስተዋቷ ከላይ ብቻ የምትገጠም በሎክ አማካኝነት ሎክ ተደርጋ ውስጠኛው የስፖኪዮ ክፍል ጋር የሚገኝ ሲሆን እሷን እናላቅቃለን ማለት ነው መጀመሪያ። ከዛ በመቀጠል ውስጥ ላይ እንደምታዩት የተለያዩ ሊንኬጆች አሉ፣ ስፕሪንጎች፣ ሞተሮች እንዲሁም የተለያዩ ክፍሎች አሉን። ስለዚህ እያንዳንዱን ፓርት እየፈታን ውስጡ ላይ ምን ነገሮች እንዳሉት ለማየት እንሞክራለን ማለት ነው። በመቀጠል ስፖኪዮን ካወጣን በኋላ እነዚህን 4 ብሎኖች እንፈታለን ማለት ነው። የፓወር ሚረሩን ፈተን ከጨረስን በኋላ በቀጣይ ደግሞ የፓወር ፎልዲንግ ሞተሩን ደግሞ የያዙትን ብሎኖች ለመፍታት እንሞክራለን ማለት ነው።
የፓወር ፎልዲንግ ሞተሩን ደግሞ ለመፍታት ግዴታ ከስር ያሉትን እነዚህን 3 ብሎኖች መፍታት ይኖርብናል። እነዚህን ብሎኖች ከፈታን በኋላ በጥቁር ሃውሲንግ የሚገኘውን የፓወር ፎልዲንግ ሞተሩን መፍታት እንችላለን ማለት ነው። ስለዚህ ያው ሁለቱንም ከፈታን በኋላ እርስ በርስ የተገናኙ ስለሆኑ አንድ ላይ ብንነቅላቸው የተሻለ ነው። ስለዚህ ኦልሬዲ ሁለቱንም ከፈታን በኋላ የፎልዲንጉም የሚረሩም ሞተሮችን ለየብቻቸው ማግኘት እንችላለን ማለት ነው። የሁለቱም አጠቃላይ ያው እዚህ ጋር እንደምትመለከቱት 5 ኬብል አላቸው። ለፓወር ፎልዲንግ የሚሄደው 2 ገመድ ይኖርናል። ለሳይድ ሚረሩ ደግሞ 3 ገመድ የሚሄድ ይኖርናል ማለት ነው። አጠቃላይ ወደ ኮንትሮለሩ የሚሄደው ወደ 5 ገመድ የሚሆን ይኖርናል ማለት ነው። እዚህ ጋር እንደምትመለከቱት ያው 3 ገመዶች አሉ። ነጭ፣ ጥቁርና ቀዮቹ ለሳይድ ሚረሩ ወይም ደግሞ አንግሉን ለመቀያየር የምንጠቀምበት ሲሆን 2ቱ ደግሞ ቢጫና ኦሬንጅ ደግሞ ለፓወር ፎልዲንግ ወደሚባለው ሞተር የሚሄዱ ናቸው።
እዚህ ጋር እንደምታዩት ሁለቱንም የፓወር ፎልዲንጉንም የሳይድ ሚረሩንም ሞተሮች ለማውጣት ሞክረናል። እስቲ ለየብቻ ደግሞ ውስጣቸው ምን ነገሮች እንደሚገኝ ሞተሮቹ አቀማመጣቸው እንዴት ነው የሚሰሩት ወይም ደግሞ ይህንን ሆልደር እንዴት ነው ከፍና ዝቅ የሚያደርጉት የሚለውን ደግሞ ሳይድ ሚረሩን ለማየት እንሞክር። በመጀመሪያ እነዚህን ሞተሮቹን የያዘውን ሃውሲንግ ለመክፈት እንሞክር። እዚህ ጋር እንደምትመለከቱት ሃውሲንጉን ከፍተነዋል። እንደምታዩዋቸው ታች ላይ ሁለት ዲሲ ሞተሮች ይኖሩናል። እነዚህ ሞተሮች በሚሽከረከሩበት ጊዜ ከጎን የሚገኙትን ጊሮች ያሽከረክሯቸዋል ወይም ደግሞ ሰርኩላር በሆነ ሞሽን እንዲሽከረከሩ ያደርጓቸዋል። ከዛ እነዚህ ጊሮች ግን ከትሬዱ ጋር ስለሚገናኙ የሚሰሩት ስራ ትሬዱን መፍታትና መተርተር ይሆናል ማለት ነው። ወይ ይሰበስቡታል ወይም ደግሞ ይተረትሩታል። በዛን ጊዜ ትሬድ ሲተረተር ወደ ውጭ ይወጣል፣ ክፍሉ ወደ ውጭ ይወጣል። ሲታሰር ደግሞ ወይም ደግሞ በሚታሰር ጊዜ ወደ ውስጥ ነው የሚገባው። ስለዚህ እንደምታዩት እዚህ ጋር ሞተሮቹ ከዞሩ እዚህ ጋር ከጎኑ የምታዩትን በውስጡ ኢንተርናል ትሬድ ያለውን ክፍል ወደ ውስጥ ይሰበስቡታል። ወይም ደግሞ ተቃራኒ ሲዞሩ ትሬዱን ወደ ውጭ ስለሚከፍቱት እንደሚያደርገው በውጭ ያለውን ሮድ ወደ ውጭ እንዲወጣና ወደ ውስጥ እንዲገባ ያደርጉታል ማለት ነው። ስለዚህ እንደምታዩት እዚህ ጋር በውስጥ በኩል ትሬዶች አሏቸው ማለት ነው። ስለዚህ ይሄ ሞተር ሲዞር ትሬዶቹን መግፋትና መሰብሰብ ነው የሚሆነው ማለት ነው ስራው። ስለዚህ በዞረ ቁጥር ሆልደሩን ወደ ውጭ ወይም ወደ ውስጥ ፑሽና ፑል ያደርገዋል ማለት ነው። በዛን ጊዜ ሳይድ ዌይ እና አፕና ዳውን የሚሉትን ፖዚሽኖች ለመተግበር ይቀለዋል ማለት ነው። ስለዚህ ከላይ የምታዩት ሞተር ስትዞር የአፕ ኤንድ ዳውን ኮንትሮል ያደረጋል። የአፕ ኤንድ ዳውን ሙቭመንቱ በአንዱ ሞተር ኮንትሮል ይደረጋል። ሁለተኛው ሞተር ደግሞ የሳይድ ዌይ ሌፍት ኦር ራይት ሙቭመንቱን ኮንትሮል ያደርግልናል ማለት ነው። አሁን ደግሞ 9 ቮልት ባትሪን በመጠቀም ብቻ እነዚህን ለዲሞንስትሬሽን ያክል 9 ቮልት ተጠቅመን ሞተሮቹ እያንዳንዱ ሞተር አፕ ኤንድ ዳውን ሳይድ ዌይ ሙቭመንቱን እንዴት እንደሚያደርግ ለማየት እንሞክር። ለምሳሌ እዚህ ጋር 3 ዋየሮች ናቸው ያሉን። ቀይ፣
ነጭና ጥቁር ናቸው። ሶ እነዚህ ሶስት ዋየሮች ላይ እያቀያየርን ስንሞክራቸው አፕ ኤንድ ዳውን ሙቭመንት ወይም ደግሞ ሳይድ ዌይ ሙቭመንት ይኖርናል ማለት ነው። ስለዚህ የባትሪውን ፖላሪቲ በቀየር ነው ቁጥር የሞተሮቹ ሙቭመንት ወይም ደግሞ ሮቴሽን ስለሚቀየር እዚህ ጋር ማየት እንችላለን ማለት ነው። እዚህ ጋር እንደምታዩት ውስጥ ላይ ይሽከረከራል። ማየት እዚህ ጋር ለማየት ምናልባት ትንሽ ሊከብድ ይችላል፣ ግን ሞተሩ ያለበትን ፖዚሽን እዩትና ቺ ከስር ያለችው ወይም ከላይ የምታያችው ሞተር በምትሽከረከርበት ጊዜ ውስጥ ላይ ኢንተርናሉ ይታያል። በሚሽከረከርበት ጊዜ ወደ ውጪ ፑል እያደረገ ወይም ፑሽ እያደረገ ይመጣል። ስለዚህ እየወጣ ይመጣል ማለት ነው። ትሬዱ እየተፈታ ይመጣል ማለት ነው። በዚህን ጊዜ የሰራው አንዱ ሞተር ብቻ ነው። በሌላኛው ጊዜ ደግሞ ወይም ደግሞ አሁን የሰራው በጥቁሩና በነጩ ብቻ ስናደርገው ነው። ሶ የዛኛውን ደግሞ ለማየት በቀዩና በነጩ ያለውን ደግሞ ለማየት እንሞክራለን። እዚህ ጋር እንደምትመለከቱት ሁለቱን ደግሞ ለማየት ስንሞክር ልክ እንደዛኛው ሁሉ ሳይድ ዌይ ሙቭመንቱን ደግሞ ይሄኛው ይቆጣጠርልናል ማለት ነው። አይታችሁት ከሆነ ይሄው ሞተሩ ይሄኛውን ሲያዘው ደግሞ በዚህኛው በኩል ያለውን እየተረተረ ሞተሩ እየተሽከረከረ እየተረተረልን ትሬዱን ይሄዳል ማለት ነው። በተቃራኒ ሲሆን ደግሞ ወደ ታች ወደ ኋላ ይስብልናል ማለት ነው፣ ወይም ደግሞ ፑል ያደርግልናል ማለት ነው። ስለዚህ እዚህ ጋር ያሉት ሁለት ሞተሮች ወይም ደግሞ ሁለት ሙቭመንቶች የአፕ ኤንድ ዳውን እና የሳይድ ዌይ ሙቭመንቱን በቀላሉ በዚህ በሁለት ሞተሮች ብቻ መቆጣጠር እንድንችል ያደርጉናል ማለት ነው። ሌላኛው ደግሞ እዚህ ጋር የምናየው የፓወር ፎልዲንግ ነው። ሶ የፓወር ፎልዲንግ ሞተሩ ደግሞ ምን እንደሚመስል ለማየት እንሞክር። መጀመሪያ ልክ እንደ ሳይድ ሚረሩ ሁሉ የፓወር ፎልዲንግ ሃውሲንጉን እንከፍተዋለን ማለት ነው። እዚህ ጋር በጥንቃቄ መክፈት ይኖርብናል፣ ምክንያቱም ዋተር ፕሩፍ እንዲሆን እና ደግሞ እንዳይላቀቅ በቀላሉም ስቲች የሚያደርጉ ማቴሪያሎችን ወይም ደግሞ የሚያጣብቁ ማቴሪያሎችን ስለሚጠቀሙ ኦልሬዲ ሞተሩ አብሮ እንዳያወጣባችሁ ወይም ደግሞ ቀስ አድርጋችሁ ይህን ነገር ለመፍታት ወይም ደግሞ ለማላቀቅ ሞክሩ ማለት ነው። ሞክሩ።
እዚህ ጋር እንደምትመለከቱት ያው ለማላቀቅ ሞክረናል። ስለዚህ እነዚህ ሁለት ገመዶች እዚህ የምታዩት ትንሿ ዲሲ ሞተር ላይ የሚገቡት ማለት ነው። ስለዚህ ከዚህ በታች ወይም ደግሞ ከሞተሩ በታችኛው ክፍል ላይ የሚገኘው ይህንን ትንሿን በዲሲ ሞተር የምትነዳዋን ሞር ፓወርፉል ለማድረግ እና ይህን ሙቭመንት ሞር ስፒድ እንዲኖረውና ከዛ በተጨማሪ ቶርክ እንዲኖረው ወይም ደግሞ ዙሩ ጠንከር ያለ ዙር እንዲሆን ለማድረግ ጊር ሪዳክሽን ወይም ደግሞ ይሄ ስፒዱን ቀንሶ ቶርኩን ለመጨመር ጊር ሪዳክሽን ነው ማለት ነው የሚጠቀመው ከስር ላይ ያለው ክፍል። ስለዚህ እቺ የምታዩት ክፍል ያው ለሞተሩ የሚገባውን ፓወር ኮንትሮል ለማድረግ የምንጠቀምባት ቦርድ ነች። በዚች ቦርድ አማካኝነት ነው ወደ ሞተሩ ፓወር የሚደርሰው ማለት ነው። ስለዚህ እዚች ሞተር ላይ ፓወር ከደረሰ በኋላ ትክክለኛውን ያክል ፓወር ከደረሰው ምን ማድረግ ይችላል ማለት ነው። እቺ ሞተር ትሮራለች። እቺ ሞተር ደግሞ ፓወር የምታገኘው በዚህ በሃውሲንጉ አማካኝነት ነው ማለት ነው። ስለዚህ ይሄ ሃውሲንጉ በትክክለኛው መንገድ ካልተገጠመ እነዚህ ፒኖች አላይን ስለማያደርጉ በትክክል ሞተራችን መገጠሙን ቼክ ማድረግ ይኖርብናል ማለት ነው። እዚህ ጋር ለሞተሩ ፓወር እየሰጠን ቼክ ለማድረግ እንሞክር። ያው እንደምታዩት ልክ ለፒንኩና ለኦሬንጁ ገመድ ፓወር ስንሰጠው ሞተሯ እንደምታዩት ትሽከረከራለች ማለት ነው። ስለዚህ እቺ ሞተር እስከ ተሽከረከረች ድረስ ፓወር ፎልዲንጉ እየሰራ ይመጣል ማለት ነው። እዚህ ጋር እንደምታዩት ፓወር ስንሰጠው ሞተሩ የሚሽከረከር ይሆናል ማለት ነው። ስለዚህ በፒኑ በኩል አልፎ ሞተሩ ጋር ፓወር እየደረሰ እንደሆነ ማረጋገጥ እንችላለን ማለት ነው። ይሄ ነገር ካልተሽከረከረ ግን ወይ ሞተሩን ለብቻው ሞክረን ቼክ ማድረግ ይኖርብናል። ካልሆነ ግን ቦርዱ ላይም ችግር ሊኖርበት ይችላል ማለት ነው። ነገር ግን ብዙውን ጊዜ እነዚህ የመበላሸት እንትን አይኖራቸውም፣ ቴንደንሲ የላቸውም። ስለዚህ ሜቢ ውሃ ካልገባባቸውና ምናልባትም ሾርት ካልተፈጠረ በስተቀር ማለት ነው። ስለዚህ በሞተሩ በታችኛው ክፍል ላይ ደግሞ የሚገኘው ምን እንደሆነ ለማየት እንሞክር። ስለዚህ እዚህ ጋር እንደምታዩት ታችኛው በኩል ያሉት እንዳለ ጊሮች ናቸው። ጊር ሪዳክሽን ነው የሚፈጠረው። እዚህ ጋር ጊር ሪዳክሽን ይፈጠራል። ከዛ በተጨማሪ ሞተሩ ወን ዳይሬክሽን በተሽከረከረ ቁጥር ወይ ፎልድ እንዲያደርግ ወይም ደግሞ እጥፍ ብሎ እንዲቆም፣ ከዛ በተጨማሪ አንፎልድ ከሆነ ደግሞ አንፎልድ አድርጎ እንዲቆም የሚያደርግ ሜካኒዝም እዚህ ጋር ያለው ማለት ነው። ከስር ላይ የምናገኘው ሜካኒዝም። ስለዚህ የተለየ ነገር እዚህ ስር ላይ የለም። ሜካኒካል ሊንኬጆች ብቻ ናቸው የሚገኙት ማለት ነው እዚህ ጋር እንደምታዩት።
ሳይድ ሚረሩንና ፓወር ፎልዲንጉን በዚህ መልኩ ፈታተን ያሉትን ነገሮች ለማየት ከሞከርን በኋላ እስቲ ደግሞ ገጥመን መጨረሻ ላይ ያለውን ነገር ለማየት እንሞክራለን።
ለዛሬ ያዘጋጅንላችሁ የቪዲዮ ይህንን ይመስል ነበረ። ሌላ አውቶሞቲቭ ነክ እንዲሰራላችሁ የምትፈልጉት ሲስተም ካለ ኮሜንት ላይ አሳውቁን። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የዩቲዩብ ቻናላችን ቤተሰብ ይሁኑ። እናመሰግናለን። በሌላ ቪዲዮ እንገናኝ።